ጽዮን ስንል መጀመሪያ ያቺ አምባዋ ተራራዋ ናት አይደለም? አንድ ትርጓሜ። ሁለተኛ ጽዮን ስንል ኢየሩሳሌም ናት አይደለም? ሁለተኛ ትርጓሜ። ሶስተኛ ጽዮን ስንል ቤተ እስራኤል ነው አይደለም? ስንት? ሶስተኛ ትርጓሜ። አራተኛ ጽዮን ስንል ታቦቱን ነው። ታቦተ ጽዮን ይባል የለ? አራት። አምስተኛ ጽዮን ስንል ቤተክርስቲያንን ነው። አምስት። ስድስተኛ ጽዮን ስንል መንግሥተ ሰማያትንም የሚልበት አንቀጽ ይገኛል። 6 ነው። መጨረሻ ጽዮን ስንል ዋና አምባ መጸጊያ የሆናችን ጽዮን ስንል ማንን ነው? እመቤታችን። በጽዮን ድንጋይን ለመሰረት አስቀምጣለሁ ብሎ እግዚአብሔር በነቢዩ አድሮ የተናገረ የመሰረት ድንጋይ የተባለ ማን ነው ቢሉ ለጊዜው ዘሩባቤልን ነው። ነገር ግን ለፍጻሜው እንሂድ ከተባለ በጽዮን የመሰረት ድንጋይ አኖራለሁ ብሎ ያለን አባቶቻችን አንደኛ ለኦሪት ተረጎሙ። ደህና ዋላችሁ። ለምን ተረጎሙ? ለኦሪት። ምክንያቱም እታች ያመነባት አፍርም የሚለውን በኋላ እንመጣበታለን። ሁለተኛ የመሰረት ድንጋይ የተባለች በራሷ ወንጌል ናት። ሶስተኛ የመሰረት ድንጋይ የተባለች እመቤታችን ናት። ከእመቤታችን በሚቀድም ቤተክርስቲያን አለች። አራተኛ እመቤታችን። አምስተኛና ግን ዋናው ትርጉም ግን እብነ ሕይወት ወርሰማይ ዘንት የሕይወት ድንጋይ የማዕዘን ራስ የተባለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከእመቤታችን ተወልዶ እንዲያ ተብሏልና